ሄሎ ሰላም ጤና ይስጥልኝ እንደምናችሁ ሰላም ናችሁ ወይ? አሪፍ ነኝ ከኦክላንድ ካሊፎርኒያ። ጤና ይስጥልኝ ሰላም ብለናል እንደምናችሁ። እንግዲህ አዲስ ሚዲያ ነው። አዲስ ሚዲያ እንደመሆኑ መጠን ዋን ቶክ ብየዋለሁ። ኤኒዌይ ለማንኛውም እንግዲህ ያው ወደዚህ ብቅ ብለናል። ዛሬ የምናወራው እንግዲህ ካሁን በፊትም የሆነ ቪዲዮ ሰርቼ ነበር አፍሪኮ ፖስት የሚል እና በመካከል አቁሜ ነው። ኤኒዌይ ለማንኛውም አሁን ይሄኛውን አዲስ ነው፣ አዲስ ጀምር ያለው ያ እንግዲህ አንዳንድ ነገሮችን ዛሬ አወራለሁ። አንደኛው ምንድነው ስለ ኢትዮጵያ ፖለቲክስ ኢኮኖሚ ነው። ከዛ ስለ ኤልትራ ቲፒኤልኤፍ እና ኦላ ነው። እንደዚሁም ደግሞ ስለ ፋኖ እናወራለን እና አንደኛው ስለ ኢትዮጵያ ፖለቲክስ ነው። የኢትዮጵያ ፖለቲክስ ወዴት እየሄደ ነው የሚለው ላይ ቅድም በዩቲዩብ አይቼ ነበረ። የሆነ ሰው ቲንክ ምንድነው ያለው በዋይት ሃውስ ውስጥ የራሳችን የዜና ሰው ማስገባት አለብን ሲል ሰምቻለሁ። በጣም ጥሩ ዜና ነው። እንግዲህ ትልቅ እርምጃ ነው ብዬ እገምታለሁ። ግን ምንድነው ፋይናንስ ላይ ያው ብዙ ብርም ስለሚፈልግ አይ ቲንክ ፋይናንሱ ላይ እንትን ናቸው ወይንም ግን ጅምሩ ጥሩ ነው። ጅምሩ ጥሩ ነው። ሌላው የኢትዮጵያ ኢኮኖሚ ነው። የኢትዮጵያ ኢኮኖሚ አሁን ባለው ጦርነት ላይ እንግዲህ ጋዝ ከ60 ነው ከ$70 ወደ $115 እንትን ብሏል ገብቷል። በዚህ ወር ውስጥ እስከ 200 ወይ እስከ 250 እንደሚገባ ነው። ያ ማለት 250 ከገባ ማለት የመጀመሪያውን ከ3 እጥፍ በላይ ሆነ ማለት ነው። ስለዚህ ኢኮኖሚውን የኢትዮጵያ ብቻ ሳይሆን የዓለም አቀፍ ኢኮኖሚ እንደሚናጋ ነው። እና ሌላው ቻይናም አይ ቲንክ ኤክስፖርት ማድረግ አቆማለሁ ብላለች መሰለኝ። አይ ቲንክ በሰሞኑ አሁን ከተወሰነ ጊዜ በኋላ ለምን በቂ ጋዝ ስለሌላት ያው ጦርነቱን ማጀማመሩም የቻይናን የጋዝ እጥረትን እንትን ለማድረግ ስለሆነ ቀጣዩ ጦርነት ወደ ቻይና እንደሚሄድ ስለሚታመን ስለዛ መሰለኝ። ሌላው እስራኤል ግን ጦርነቱ የምታደርገው ቀጣዩ ከተርኪ ጋር ነው። ከተርኪ እና ከተርኪ በኋላ ግን ወደ ኤልትራ ነው። ከኤልትራ በኋላ ይሆናል ወደ ዱባይ ምናምን ነገር እና ዜኖቹ እንደዛ ናቸው። እና ዜናዎቹ እንደሚያወጡት ከሆነ በጣም አስከፊ ጊዜ ይመጣል ተብሎ እንደሚጠበቅ ነው። በተለይ በሚድል ውስጥ ዱባይ፣ ካታር፣ አጠቃላይ ሳውዲ አረቢያ እንዳለ እና ሌላው እዚህ ጋር መካከል ላይ ለማስገባት የምፈልገው እስራኤል የኢትዮጵያ ስደተኞች እንዲወጡልኝ ብላለች የሚል በዩቲዩብ ላይ ሰምቻለሁ። ብዙን አልሰማሁትኝም። እሱም እንግዲህ ለኢትዮጵያ ጥሩ ነው ወይስ አስጊ ነው ወደሚለው እንግዲህ ገና ነው። ከዛ ግን ባለፈ የኢትዮጵያ ፖለቲካ ነው። የኢትዮጵያ ፖለቲካ አሁን ባለው በውስጣዊ አሰራር ጥሩ ነው ብዬ እገምታለሁ። ምንም አስጊነት እንትን ስለሌለው ፋኖም የሚባለውም ኦላም የሚባለው በየቦታው ልክ እንደ አሸባሪ ስለሆነ ብዙም እንትን ስለሌለው አስጊ ነው ብዬ አልልም። ሌላው ቲፒኤልኤፍ ነች። ቲፒኤልኤፍ የኤርትራን ወታደር ወይም የኤርትራን መንግስት ወደ ኢትዮጵያ ድንበር ዘልቆ እንዲገባ
ስለፈቀደች የኤርትራ ወታደር የገቡት እንግዲህ ለኢትዮጵያ መንግስት አስጊ ናቸው ወደሚለው ብዙም አስጊ ናቸው ብዬ አልልም። ለምን አሁን ያለው መንግስት ዶክተር አብይ እና ከሱ ጋር አብረው ያሉት ከልጅነታቸው ጀምሮ ስለላ ላይ በደንብ ስለሰሩ የስለላውንና ስለ ወታደር ያለውን ነገር በደንብ ስለሚያውቁ ብዙም አስጊ ነው ብዬ አይደለም። ዋናው ምንድነው የኢትዮጵያ ህዝብ እንደ ህዝብ ትብብር አለው ወይ ነው ያ ነው ዋናው እንጂ መንግስት በቂ አቅም አለው። ህዝብ ግን ከመንግስት ጋር ይቆማል ወይስ አይቆምም ነው አንደኛው ነገር። ለምን የራስን ሀገር የምታድነው አንተ ነህ እንጂ ሌላ ሰው መጥቶ አይደለም። እና የኢትዮጵያ ህዝብ ከመንግስት ጋር በቂ ጥምረት ፈጥሮ ሀገሩን የማዳን ፍላጎት አለ ወይ ነው እሱ ላይ ነው ዋናው። ከዛ ባለፈ እንግዲህ ስለ ኤርትራ በህዝብ ብዛትም ህዝቧ ወጥቶ አልቋል። በኢኮኖሚም የለችም ዜሮ ነች። እና ያው ያለው መንግስት የኢትዮጵያ ሰው ነው እና ብዙም ያው ሰውየው ችግሩ ምንድነው አልገዛም ባይ ስለሆነ እንጂ ሌላ ነገር የለውም ብዬ ነው የማምነው። በኢትዮጵያ ውስጥ ያለው ችግር አንደኛውና ዋነኛው ችግር በአሁኑ ሰዓት የቲፒኤልኤፍ ችግር ነው። ቲፒኤልኤፍ ከአሁን በፊት የምታስታውሱ ከሆነ ሰውነቱ ቤተ መንግስት ቁጭ ብሎ ጭንቅላቱ ጫካ ነው እና የቲፒኤልኤፍ አስተሳሰብ ቤተ መንግስት ተቀምጦ አስተሳሰቡ ጫካ ያለ መሪ ነበርና አሁንም ቦታውን ሲነጠቅ ከ27 ዓመት በኋላ ማለት ነው 17 ዓመት ጫካ 27 ዓመት በስልጣን ከስልጣኑ ሲነጠቅ አሻፍረን ብሎ ተመልሶ ጫካ ገብቷል። እና ዶክተር መራራ ጉዲና ካሁን በፊት እስቲ እስር ቤቱን እንኳን በደንብ አሳምሩት እናንተም መልሳችሁ እዛ እስር ቤት እንደምገቡ ስለምናቅ ብለዋችሁ ነበር። ቲፒኤልኤፍ እስር ቤት መግባት ማለት እንደ ሞት ስለሚያየው እነሱ ሲያሳምሩ ምን እንትን የነበረው ጫካውን ነበር። እና ቲፒኤልኤፍ ያው ተመልሶ ጫካ ነው ያለው። ከጫካ የሚወጣው ስልጣን ሲይዝ ብቻ ነው አሊያም አስክሬኑ ነው። እና አትሸወዱ ለማለት ነው። ቲፒኤልኤፍ መጥቶ ስልጣን ይይዛል ብለው የሚያምኑ ግለሰቦች አሉ። ያ ለኔ ምንድነው አንድ ዘንዶ ወይ አንድ ጉማሬ ምግብ በልቶ ጥርሱ ላይ ያለውን አንዳንድ ምግቦችን እንዲጣራለት ሲፈልግ አፉን ከፍቶ ቁጭ ይላል። እሱን ደግሞ ለማጣራት ደግሞ ቁጭ ብለው የሚጠብቁ አዋፋቶች አሉ። እና እንደነዛ አይነት ሰዎች በኢትዮጵያ ውስጥ በየክልሉ አሉ፣ በየብሔሩ አሉ፣ በየጾታ ሃይማኖት ሳንል አሉ። ቲፒኤልኤፍ ከመጣ የመጀመሪያ ያላለ ድሮአችንን ዳቦ አናጣም ብለው ማለት ነው። እና ይሄ ነው። ከዛ ባለፈ ወደ ኢትዮጵያ ኢሌክሽኑ ስመጣ የኢትዮጵያ ህዝብ ማየት ያለበት የሚመርጡትን ማየት አለባቸው። የሚመርጡት ሰው ለኢትዮጵያ የቆመ ሰው ነው ወይ ነው? ለኢትዮጵያ የቆመ
አካል መምረጥ ነው እንጂ ሌላ በብሔር በሃይማኖት በጾታ ብለው መቆም ወይ ደግሞ ማዳላት ምን ቢኖር ጥሩ ነው ብዬ አላምንም። እና ለኢትዮጵያ ይሰራል ወይ? ያ ማለት ምንድነው? ለአካባቢው ሰው ከዛ ባለፈ ብርሃኑ ነጋ ደግሞ ምን ብሎ ነበረ? የአዲስ አበባ ነዋሪ አዲስ አበባ ቢመረጥ ምናምን ሲል ነበር። አሜሪካ ብዙ አመት እሱ ተቀምጦ አስተማሪ እንትን ነበር። ስለዚህ ምንድነው አዲስ አበባ ውስጥ የሚመረጠው ኳሊፊኬሽኑ ምንድነው ነው አንደኛ ነገር። አዲስ አበባ መጥቶ አንድ አመት ተቀምጦ ወይ አንድ ሳምንት ተቀምጦ ልመረጥ የሚል ነው ወይስ አዲስ አበባ ውስጥ ቢያንስ 5-10 አመት መቀመጥ አለበት? እና ያንን ማየት አለባቸው ብዬ እገምታለሁ። የአዲስ አበባ ነዋሪ፣ ባህር ዳር ነዋሪ፣ መቀሌ ነዋሪ፣ ድሬዳዋ ነዋሪ፣ ሀረር ነዋሪ፣ ሁሉም ቦታ ትልቅ ከተማም ሆነ ትንሽም ከተማ ማለት ነው። ያ በሌለበት ነገር ላይ ተነስቶ አንዱ መጥቶ እከሌ ምረጡ ቢል ህዝቡ ጥያቄ ማቅረብ አለበት። ይሄ ሰውዬ እዚህ ከተማ ውስጥ ምን ያህል ጊዜ ተቀምጧል? ኢቭን ተወላጅ እንኳን ቢሆን የአዲስ አበባ ተወላጅ እንኳን ቢሆን አዲስ አበባ ተወልዶ ባህር ዳር ካደገ፣ አዳማ ካደገ፣ መቀሌ ካደገ፣ ኤኒ ቦታ ካደገ ያ ሰውዬ አዲስ አበባ መወለዱ ሳይሆን አዲስ አበባ ውስጥ ምን ያህል ጊዜ ተቀምጧል ነው። ሴትም ትሁን ወንድ አንድ እሱ ነው። ሁለተኛ የዚህ ሰውዬ ሀብት ካለው ገንዘቡ ያለው አሜሪካ ነው ኢትዮጵያ ውስጥ ነው ወይስ ከኢትዮጵያ ውጪ ነው? ያ ሰውዬ ደግሞ አዲስ አበባ ውስጥ ካልኖረ ካሁን በፊት የት ኖሮ ነበረ? ለምሳሌ አሜሪካ ሊኖር ይችላል፣ ካናዳ፣ ኢንግላንድ፣ ኬንያ፣ ኩዌት፣ ዱባይ፣ እስራኤል ኤኒ ቦታ ከኢትዮጵያ ውጪ ኖሮ ከነበረ የዛ አገር የነዋሪነት ወይ ደግሞ ዜግነት ካለው ባይመረጥ ብዬ እገምታለሁ። በኢትዮጵያ ውስጥ አጠቃላይ አዲስ አበባ ብቻ ሳይሆን ሁሉ ቦታ ማለት ነው። እና ይሄንን በመሰለ ቢደረግ ጥሩ ነው። የኢትዮጵያ በተለይ ወጣቱ በደንብ ማየት ያለበት ነገ ሀገር ተረካቢ ነው። ነገ ሀገር ተረካቢው ዛሬ ከ10 አመት በላይ ያለው ወጣት ሀገር የሚረከበው እሱ ነው፣ ሴትም ትሁን ወንድ። ስለዚህ ይሄንን ነገር አትኩሮ ማየት ግዴታቸው ነው። አዛውንቱ ደግሞ ሀገር አስረካቢ ነው። ስለዚህ አዛውንቱን ማየት አለበት፣ ወጣቱን ማየት አለበት ብዬ እገምታለሁ። ይሄ በአሜሪካን ውስጥ የሚደረግ ነገር ነው። 24/7 አሜሪካ እያንዳንዱ ሲያን ከየት መጣ፣ ማነ፣ ዘርክ ምንድነው ሳይሆን ሃይማኖት ምንድነው፣ ከየት ሀገር መጣ የሚጠይቁት ጥያቄ አጠቃላይ ከፖለቲካ እስከ ሰላይ የሚሆን ጥያቄ ነው። ይሄ ማንኛውንም ኢትዮጵያዊ ብትጠይቁት የሚነግሯችሁ ነው። አንዳንዱ ዝም ብሎ የማይሆን ነገር ሲያወሩ እሰማለሁ። እና ሌላው አንድ የሆነ ቪዲዮ አይቼ ነበር። የሆነ መኪና አይሱዙ ነው መሰለኝ የሆነ ሰውዬን ደርቦት ሲያልፍ ማለት አይቼ ነበር። እና አንዳንዱ ወደ ፖለቲካ ሲወስድ ነበር። ከወታደር መኪና ጋራ መቀለድ ማለት እንኳን ኢትዮጵያ ውስጥ አይደለም አሜሪካ ቢሆን አይለቀቅም ጭራሽ። ያ ሰው አይለቀቅም። መንግስት እንደመገልበጥ ማለት ነው። አንደኛ ነገር መንግስት እንደመገልበጥ ማለት ነው። አንድ የወታደር መኪና እየገፉ ወደ ገደል ከወሰድክ መንግስትን ከመገልበጥ
አትተናነስም። እና አንዳንዴ አሜሪካ ቁጭ ብለው ወይ ደግሞ አገር ቤትም ሆነው በቃ እንደፈለጉ የሚያወሩ ሰዎች አሉ። ሌላው አርሲ ውስጥ አማራ ተገደለ፣ ኦርቶዶክስ ተገደለ የሚል ዜና አይቻለሁ። ባለፈውም እንደዚሁ ነበረ። እሱ አንደኛ አማራ ብሔር ነው፣ ኦርቶዶክስ ሃይማኖት ነው። ሁለቱ አይገናኙም። አማራና ኦርቶዶክስን አገናኛለሁ የሚል ሰው ካለ ከድሮ ፖለቲካ ጋር ምንም ነገር ከድሮ ፖለቲካ ውስጥ ምንም ነገር አልተማረም ማለት ነው። እና ኦርቶዶክስ የሚለው ሃይማኖት ነው። አማራ የሚለው ብሔር ነው። ኦርቶዶክስ ማንም ኦርቶዶክስ መሆን ይችላል። ፈረንጅም፣ ኦሮሞም፣ አማራም፣ ጉራጌ፣ ትግሬ፣ ከምባታ፣ ሶማሌ ማንም ሰው ኦርቶዶክስ መሆን እንትን ስለሚችል ሃይማኖትና ብሔርን ካገናኛችሁት አሁንም ዞሮ ዞሮ ከበፊቱ ፖለቲካ ወይ ደግሞ ቲፒኤልኤፍ ከሚረጨው ቫይረስ ወይ ደግሞ የኦነግም ከሚረጨው ቫይረስ ጋር አገናኝታችሁታል ማለት ነው። ስለዚህ ይሄንን እንደዚህ ነገር የምትሰሙ ሰዎች ካላችሁ ነገሩን በደንብ እዩት እና ፖለቲካንና ሃይማኖትን አንድ ላይ አታድርጉት። ባይሆን ጥሩ ነው ብዬ እገምታለሁ። ስለዚህ አሁን ያለው በኢትዮጵያ ውስጥ ያለው የፖለቲካ እንትን ሁልጊዜ ጸባያውን ወደዛና ወደዚህ የሚቀያይር ነው። ፌዴራል ምንጊዜም አፐር ሃንድ አለው። ቲፒኤልኤፍ ደግሞ በደርግ ጊዜ ጫካ የገባው የትግራይ ህዝብ ተበድሏል ብሎ ነው እንደ አንድ ብሔር። ስለዚህ ራሳቸው ባመጡት ነገር ራስን እንደ ማስተዳደር የሚባል ነገር ከሆነ ቲፒኤልኤፍ የሚያስተዳድረው ትግራይን ብቻ ነው። ከነሱ ተወኩሎ ወደ ፌዴራል የሚመጡ ሰዎች አሉ፣ በልካቸው ማለት ነው። በህዝባቸው ልክ ፌዴራል ማለት እሱ ነው። ከህዝቤ በላይ ቁጥር ግን ፌዴራል ውስጥ አስገባለሁ ካልክ ያ ፌዴራል ሊሆን አይችልም። አሁንም ደግሜ የምናገረው አሜሪካን ውስጥ ያሉ ሚዲያዎች ወይ ደግሞ ውጭ ሀገር ያሉ ሚዲያዎች የሚረጩት ፖለቲካ እንትን አላለ ፖለቲካ ሳይሆን ጥላቻ ነው። ስለዚህ ይሄንን ነገር ይኸው ሌላው በአረብ ሀገር ያላችሁ ሰዎች ጦርነቱ እየተፋፋመ ነው የሚሄደው ካሁን በኋላ እንጂ አይቆምም። ምናልባት ለአንድ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ ወይ ለአመት ሊሆን ይችላል። እና አሁን ቅድም በሰማሁት አንድ እንትን ላይ አሜሪካን ለመጣል የምታስበው ቦምብ አለ፣ ትልቅ ቦምብ። ያንን ኢራን ላይ ከጣለች ኢራን ደግሞ አጼቬታውን እንትን ስለምትመልስ ምናልባት ዱባይ እና እስራኤል፣ ሳውዲ፣ ኩዌት 1 4 5 አገሮችን አጤፌታም እሷ እንትን ትላለች። እና ከቻላችሁ ምግብና ውሃ ግዙና አስቀምጡ። ይሄ በእናንተ ብቻ ሳይሆን በእኛም ጋር አሁን እዚህም አሜሪካን ውስጥም ከሚፈራው አንዱ እሱ ነው። ለምን የጋዝ ዲፖዎች በየቦታው ያሉት የጋዝ እጥረት እንትን ስለሚመጣ ምግብ አምራች ካምፓኒም አይኖርም። ምግብም ወደዛና ወደዚህ የሚሄድበትም ጋዝ በቂ ከሌለ ምግቡም ዋጋው እንትን ስለሚጨምር የጦርነት ይሄ የአሁኑ ጦርነት የሚለየው በዓለም ላይ ኢኮኖሚን ከማዳቀቅ ውጪ ሌላ ጥቅም የለውም።
እና ይሄ ነው። ለማንኛውም ሰላም ናችሁ ወይ? ጤና ይስጥልን ብለናል። ሰላም ዋሉልን እንግዲህ